ይሄ ደግሞ የልጆች ትምህርት ቤት ነው። አሁን ስተመስበሩ በጣም በቃ እኔ እንጃ እንደዛ ያልተሰራውን ቤት ሳይ ማለት ነው የመዳም ቅመም ቤት ነው ብዬ አዝናለሁ። እውነት በቃ ድስስ ብሎ ያለው ማለት ነው። የሚሰራላቸው ሰው ያጡ ማለት ነው። እስቲ እንግዲህ ላሳያችሁ። ይሄ ሰፈሩ ሳዳሙ ነው። ሳዳሙ ሰፈር ነው። ደስ ይላል። ሀገራችን እኮ ደስ ይላል። ኑ ቶሎ ተዝናኑና ደግሞ መደብ ኩሽና መመለስ ነው። እኔም ኢንሻአላህ መሄዴ አይቀርም ማለት ነው። ያው እያቋረኩኝ እየሄድኩ ስለሆነ እያቋረኩ ነው የማወራው። ወደ ገብርኤል ልንሄድ ነው። የሳዳሙ ልጆች ብዙ ልትኖሩ ትችላላችሁ። ይህን ሰፈር የምታውቁት ያስጎብኛችሁ ብዬ ነው። ያሉ ታክሲ ልጠብቅ ነው።